ውድ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ ታሪክ ተገናኝተናል። ፀሐይ ገና ሙሉ ለሙሉ አልወጣችም። ነገር ግን በመንደሩ የሚገኙ አንድ ክፍት የቆሻሻ መጣያ ገንዳ ውስጥ የተቀደደ ሸሚዝ የለበሰና ያረጀ ጆንያ የተሸከመ ድሃ ሰው አጎንብሶ ከቆሻው ስር የሆነ ነገር የሚፈልግ ይመስላል። ስሙም ሳሌም ይባላል። ነገር ግን የመንደሩ ነዋሪ ለመንደሩ ምንም አይጠቅም ሰው አድርጎ የሚቆጠር ሰው ነው። ህፃናቶችም ወደ እሱ በመጠቆም ተመልከቱት፣ ይህን ሰው ሁልጊዜ እዚህ ቆሻሻ ቦታ ነው የሚገኘው፣ ምንም ተናግሯቸው አያውቅም፣ የሚያወራው ሰውም የለም። ቤቱ ሚስቱ ከዓመታት በፊት ትታው ሄዳለች። ከዛን ጊዜ ጀምሮ ሳሌም እዛች ለሳሳ ጎጆ ብቻውን መኖር ጀምሯል። በአብዛኛው ጊዜውን የሚያሳልፈው ቆሻ ውስጥ የሚወዳደቁ እቃዎችን በመልቀም ነበር። እናም አንድ ቀን በርቀት አንድ ጆንያ ይመለከታል። ምንም ያልነካው ጆንያ፣ በወፍራም ገመድ የታሰረ ጆንያ፣ ይህንን ማን ሊጥለው ይችላል ሲል ለራሱ አጉረመረመ። ነገር ግን ለመሳብ ሲሞክር ክብደቱ እንግዳ ሆነበት። ምናልባት ምን ሊሆን ይችላል? ማንም እንደማየው ለማረጋገጥ ዙሪያውን ከተመለከተ በኋላ ቀስ እያደረገ ጆንያውን ለመክፈት ሞከረ። ከዚያም ጆንያውን በከፈተው ጊዜ ያገኘውን ነገር ማመን አቃተው። ዞር ዞር ብሎ አካባቢውን ተመለከተ። ማንም የሚመለከተው ሰው እንደሌለ ለማወቅ አቅራቢያ ያለውን ሁሉ ቼክ አደረገ። ከዚያም ያገኘውን ተሸክሞ ወደ ጎጆው መሄድ ጀመረ። በመንገድ ላይ የሚያዩት ሰዎች ሁሉ እሱን የሚያዩት መሰለው። ሁሉ ነገር የሚያስፈራ ነገር ሆነበት። ልክ ቤቱ እንደደረሰ በሩን ከውስጥ ዘጋ። ጆንያውን ጥግ ላይ አስቀምጦ በፍራሹ ሸፈነው። ልቡን በኃይል መምታት ጀመረ። ወደ ውጭ 10 ጊዜ መመልከት ጀመረ። ሰው ተከትሎኛል አልተከተለኝ የሚለውን ለማረጋገጥ። ማንም ሰው እንዳልተከተለው መጨረሻ ማረጋገጥ ከቻለ በኋላ እጆቹ እየተንቀጠቀጡ እንደምንም ድፍረቱን አሰባስቦ የታሰረውን ጆንያ ለመክፈት ሞከረ። ከዚያም እጆቹ እየተንቀጠቀጡ በውስጡ ያለውን ገንዘብ ለማየትና ለማወቅ ሞከረ። ከዚያም ገንዘቡን ለመቁጠር ሲሞክር አንዱ ስር ብቻ 100,000 ሩጲ ነው። ከዚያም ቶሎ ብሎ ገንዘቡ ወደ ጆንያው መለሰው። ከዚያም ጆንያውን አሰረውና ቆሻሻው ላይ ተቀመጠ። ከዚያም ጭንቅላቱን በእጁ ይዞ ለዓመታት ያሳለፋቸው ችግሮች እንደሚያበቁ ማሰብ ጀመረ። ከዚያም የክብር ህይወት እንደሚኖር ታየው። በዚህ መሀል ግን አንድ ሀሳብ መጣበት። ሰው ቢያውቅስ? ሰው ሌባ ቢለኝስ? ፖሊሶች ቢይዙኝስ? እውነተኛው ባለቤት መጥቶ ቢጠይቀኝስ? ሌሊቱን ሙሉ ቁጭ ብሎ አደረ። ከዚህ በኋላ ራሱን እንዲህ ብሎ አጽናና፣ ነገ አንዱን ጥቅል አውጥቼ ብታከም ማን ያውቃል? ዶክተሩ ለመጀመሪያ ጊዜ በክብር እንዲቀመጥ አስገባው። መድኃኒትም ሰጠው። ሕክምናው እንደሚቻል ነገረው። ከዓመታት በኋላ ሳሌም ላይ ከፍተኛ ፈገግታ ታየው። ቀጣዩ ጠዋት ለሳሌም አዲስ ንጋት ነበር የሆነለት። ከዚያም ራሱን በመስተዋት ተመለከተው። የተስፋ ጮራ አይኑ ላይ ይታያል። በጥበብና በብልሃት ከሰራው ሁሉም ነገር ይስተካከላል ብሎ አሰበ። በመጀመሪያ የቀን ሰራተኞችን ጠርቶ የጎጆውን ጣሪያ ማስቀየር ጀመረ። የቤቱን ቆሻሻ ማስወገድ ጀመረ። የአካባቢ ሰዎችም መደነቅ ጀመሩ። ያ ቆሻሻ የሚሰበስብ የነበረ ሰው በድንገት እንዲህ ሊቀየርለት ቻለ። የመንደሩም ሰው እዩት፣ ያ ከዚህ በፊት ቆሻሻ ሲለቅም የነበረ ሰው በድንገት እንዴት ሊቀየር ቻለ እያሉ መነጋገር ጀመሩ። ህይወት ቀጥሏል። በዚህ ጊዜ ከዕለታት አንድ ቀን አንድ ሰው ከሱ ዕቃ ለመግዛት ወደ ሱቁ መጣ። ከሱም ጋር አብራ አንዲት ቆንጆ ሴት ነበረች። ቀለል ያለችና ዝምተኛ ሴት። ከ2 ዓመት በፊት በበሽታ ባሏን አጥታለች። አሁን ወንድሟን በስራ እያገዘች ነው። ሳሌም ጊዜ ሲያናግራት እንግዳ የሆነ ሰላም ተሰማው።
በሳሎን ቃላቶች ውስጥ ምንም ማስመሰል ድብቅ ትርጉም አልነበረው። ሳሊም እንደ ነጋዴ ሳይሆን እንደ ማንኛውም ሰው ነበር ያየችው። ቀስ በቀስ ሱቁን እየደጋገመች መጎብኘት ጀመረች። አንዳንዴ ከወንድሟ ጋር፣ አንዳንዴ ብቻዋን። ሁልጊዜም ቢሆን የሳሊምን የቀን ድካም ታይበታለች። አንድ ቀን ሳሎኒ ፈገግ አለች እና እንዲህ አለችው፣ ጠንክረህ ነው የምትሰራው። ሳሊም በመንደር ውስጥ ያለ ሰው ሁሉ ያከብረሃል አለችው። ሳሊም በዚህ ጊዜ ፈገግ ብቻ ነበር ያለው። ነገር ግን ከውስጡ የማያውቀው ስሜት ተሰምቶት ነበር። ምናልባትም ገንዘብ የደህንነት ስሜት እንዲሰማው አድርጎት ሊሆን ይችላል። ነገር ግን በህይወት የሚያቆየው የሰው ፍቅር ብቻ መሆኑን ያውቋል። ሳሊኒ ረጋ ባለ ፈገግታ በጣም የተከበርክ ሰው ነህ አለችው። በዚህ ጊዜ በሳሊም ውስጥ የተለየ ስሜት ተሰማው። ከሆነ ጊዜ በኋላ የሆነ ሰው የሆነ ክብር ሰጥቶታል። በዚህ ላይ ይቺ ሴት በጣም ቆንጆ ናት። ቀስ በቀስ ግንኙነታቸው የተጠናከረና ጥሩ ግንኙነት እየሆነ ሄደ። ስለ ሳሊም ያለፈ ታሪክ ስትረዳ ሀዘኗን አልገለጸችም። ይልቁንም አይኖቹን ተመልክታ ያለፈው ጊዜ አልፏል፣ ከዚህ በኋላ ያለው ነገር ላይ ነው ትኩረት ማድረግ ያለብህ አለችው። እነዚህ ቃላቶች በሳሊም ውስጥ አዲስ ብርሃን ፈነጠቁ። ከጥቂት ጊዜያት በኋላ ሳሎኒን ለማግባት ወሰነ። ይህ ዜና በመንደሩ ሁሉ ተስፋፋ። አንዳንዶች እንዲህ ሲሉ አፌዙ፣ ቆሻሻ ሰብሳቢው አዲስ ሚስት ሊያመጣ ነው አሉ። አንዳንዶች ደግሞ እየሳቁ ቢያንስ ከዚህ በኋላ የዚህ ሰው ህይወት ሊቀየር ነው አሉ። ሳሊም ለማናቸው መልስ አልሰጠም። እሱ እያሰበ ያለው የህይወት አጋርና ባልደረባ ማግኘቱ ላይ ብቻ ነው ትኩረት ያደረገው። ሰርጉም ቀለል ያለ ነበር። ጭፈራና ሆታ አልነበረ። ብዙ እንግዶችም አልተጠሩ። 2 ምስክሮች፣ ጥቂት አበቦችና ቀለል ያሉ ድግሶች ነበሩ። ሳሊም ከመጣች በዚህ ጊዜ ሳሊም በህይወት ውስጥ የተለየ ሰላምና ደስታ መፈጠር ጀመረ። አሁንም ምሽቱ ሲበረታና ሳሎን ስትተኛ የሳሊም አእምሮ ወደዛው ጆንያ ይመለሳል። ያ ጆንያ እንዲያልፍ አልፈቀደላትም። ሁልጊዜ የዛ የብር ኖቶች ብልጭታ ይታየዋል። ይህ ገንዘብ ከወንጀል ጋር የተገናኘ ከሆነ እንዴት ብሎ ሰላም ያመጣልኛል ብሎ ማሰብ ጀመረ። ይህ ሀሳብ ቀስ በቀስ ወደ ትልቅ ውሳኔ ወሰደው። አሁን ይህ ገንዘብ የሱ ብቻ አይደለም፣ ለሌሎችም ጥቅም መስጠት አለበት። ድህነት የሰውን ክብር እንዴት አድርጎ እንደሚገፈው ያስታውሳል። እነዚያ ቀናቶች የሐኪም ቤት ሰራተኞች በንቄት ዝግ አድርገው ሲመለከቱት የነበረው ሁሉ በትዝታው ውስጥ አሁንም ድረስ አሉ። ከዚያም አንድ ቀን ጠዋት የመጀመሪያውን እርምጃ ወሰደ። በመንደር ውስጥ ያለው የቆየ መስጅድ ውስጥ ያንጠባጥባል።